አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ተመልካቾቼ? ዛሬ የቁርአን ውድድር አሸናፊዎቹ ታውቀዋል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የበላይ ጠባቂነት የተዘጋጀው የቁርአን ውድድር አሸናፊ ከወንዶች አንደኛ ሰልሃዲን አብዱራህማን ከኦሮሚያ፣ ሁለተኛ መሐመድ አወል ከአማራ ክልል፣ ሶስተኛ አብደላህ ኡስማን ከሶማሌ። ከሴቶች ሀፍሳ ከድር ዩሱፍ አማራ ክልል፣ ሁለተኛ ስንዱዝ አብዱረዛቅ ኦሮሚያ ክልል፣ ሶስተኛ አሲያ መሐመድ ኑር ከጅጅጋ። ጠቅላይ ምክር ቤቱ ቁርአን የእውቀትና የሰላም ምንጭ የሚል መሪ ቃል ባዘጋጀው ውድድር አንደኛ ዕጣ ለወጡት በሁለቱም ጾታ ተወዳዳሪዎች BYD የመኪና ሽልማት ሰጥቷል። ሁለተኛ ለወጡ ተወዳዳሪዎች ለወንዶች የሐጅ ማድረግ ስጦታ ሲሆን ለሴቶች የ500 ሺህ ብር ተበርክቶላቸዋል። ሶስተኛ ለወጡ ተወዳዳሪዎች ደግሞ 300 ሺህ ብር ሽልማት ተበርክቶላቸዋል። ሁሉም ይችላሉ። ሆኖም ግን ውድድር አይደለ፣ በዚህ መልኩ ተጠናቋል። አላህ ይጨምርላቸው። ፕሮግራሙን እንዲህ ባማረ መልኩ እንዲያምርና በዚህ መልኩ እንዲያልቅ ላደረጉ ሁሉ ስፔሻሊ አቡበከር አህመድ ኡስታዛችን ኑርልን መከበሪያችን፣ በጣም የሚያምር ፕሮግራም እንዲሆን እሱና አብሮት የነበሩት አጋሮቹ ሶሻል ሚዲያ ላይም ስንከታተል ነበረ። የበኩላቸውን አድርገዋልና አላህ ኸይር ጀዛቸውን ይክፈላቸው።